ሰላም ጤና ይስጥልን ውድ ተመልካቾቻችን አሜሪካ ከኢራን ጋር በሁለት ዙር ያካሄደቻቸው ድርድሮች ተጨባጭ ውጤት ባላስገኙበት በአሁኑ ጊዜ በቀጣይ ቀናት ወታደራዊ እርምጃ ልትወስድ ትችላለች የሚል ስጋት አይሏል። ዋይት ሀውስ እንዳስታወቀው ኢራን በአስቸኳይ ከስምምነት ላይ የማትደርስ ከሆነ ቴሄራን ላይ ሊወሰዱ የሚችሉ ወታደራዊ አማራጮች ለፕሬዝዳንት ትራምፕ ቀርቦላቸው ውይይት ተደርጓል። ዝርዝር አለን፣ አብራችሁን ቆዩ። አሜሪካ ወሳኝ የተባሉ የጦር አውሮፕላኖቿን በተለይም ኤፍ-15፣ ኤፍ-16 እና ኤፍ-22 ወደ መካከለኛው ምስራቅ ማሰማራቷ ቀጠናው ወደ ከፋ ግጭት እንዳያመራ ለመከላከል የታለመ ቢሆንም በተግባር ግን ለኢራንና ለሩሲያ የተላከ ጠንካራ ማስጠንቀቂያ ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን እነዚህን አውሮፕላኖች የላከው ኢራንና ሩሲያ በጋራ እያደረጉት ካሉት ወታደራዊ ልምምድ ጋር ተያይዞ ነው። አሜሪካ ሰማዩን እኔ ነኝ የምቆጣጠረው የሚል መልእክት እያስተላለፈች ይገኛል። እነዚህ አውሮፕላኖች በተለይም ኤፍ-22 በራዳር የማይታዩ በመሆናቸው የኢራንን የአየር መከላከያ ሰብረው የመግባት አቅም አላቸው። ኢራን በሆርሙዝ ሰርጥ ላይ ያደረገችው ያለችው ዛቻ ለአሜሪካ ስጋት ነው። የጦር አውሮፕላኖቹ መሰማራት በባህር ላይ የሚጓዙ የነዳጅ መርከቦችን ከአየር ላይ ጥቃት ለመከላከልና የንግድ መስመሩ እንዳይዘጋ ዋስትና ለመስጠት ነው። በጄኔቫው የኒውክሌር ድርድር ላይ ስምምነት አለመደረሱ ይታወሳል። አሜሪካ በጠረጴዛ ዙሪያ ያላገኘችውን ውጤት ወታደራዊ ኃይሏን በማሳየት ኢራን ወደ ድርድር እንድትመለስ ጫና እያደረገች ነው። የዲፕሎማሲ በጉልበት የሚባለው ስልት ነው። ሩሲያ በመካከለኛው ምስራቅና በህንድ ውቅያኖስ ላይ ከኢራን ጋር ያላትን ወታደራዊ ትብብር ማሳደጓ አሜሪካን አሳስቧታል። አሜሪካ አውሮፕላኖቿን በማሰማራት ሩሲያ በቀጠናው ላይ ያላትን ወታደራዊ የበላይነት እንዳታሰፋ ግድብ እየሰራች ትገኛለች። የአሜሪካ እርምጃ ቀጠናውን ለማረጋጋት ነው ቢባልም በተቃራኒው የጦርነት ስጋቱን ከፍ አድርጎታል። ሩሲያና ኢራንም ለዚህ እርምጃ ምላሽ ለመስጠት ተጨማሪ ወታደራዊ እንቅስቃሴ ሊያደርጉ እንደሚችሉ ይገመታል። ይህ የአሜሪካ እርምጃ በእስራኤልና በኢራን መካከል ያለውን የቆየ አይጥና ድመት ጨዋታ ወደ ቀጥተኛ ፍጥጫ ሊቀይረው ይችላል። እስራኤል የኢራንን የኒውክሌር ተቋማት ለመምታት ስትፈልግ የነበረው ትልቁ ስጋቷ የኢራን የአየር መከላከያና የአጸፋ ጥቃት ነበር። አሁን አሜሪካ ዘመናዊ የጦር አውሮፕላኖችን ማሰማራቷ ለእስራኤል የደህንነት ጋሻ ሆኖላታል። እስራኤል ጥቃት ብትሰነዝር አሜሪካ ሰማዩን ስለምትቆጣጠርላት እስራኤል ይበልጥ ደፋርና እርምጃ እንድትወስድ ይገፋፋታል። ኢራን በአሁኑ ወቅት በሶስት አቅጣጫ ጫና ውስጥ ናት። ከምዕራቡ አሜሪካና እስራኤል፣ ከደቡብ በባህር ላይ የተደቀነባት የአሜሪካ የጦር መርከቦች፣ ከውስጥ ደግሞ የኢኮኖሚ ማዕቀብ። ይህ መከበብ ኢራንን ከመሞት ሰንበት በሚል ስሌት ቅድሚያ ጥቃት ወደ መሰንዘር ወይም የሆርሙዝ ሰርጥን ሙሉ በሙሉ ወደ መዝጋት ሊገፋት ይችላል። አሜሪካና ኢራን ፊት ለፊት ከመጋጠማቸው በፊት ውጥረቱ እንደ የመኑ ሀውቲ፣ የሊባኖሱ ሂዝቦላህና በሶሪያ ያሉ ታጣቂዎች ላይ ይንጸባረቃል። አሜሪካ አውሮፕላኖቿን ስታሰማራ ኢራን ደግሞ እነዚህን ታጣቂዎች በመጠቀም በአካባቢው ባሉ የአሜሪካ መሰረቶች ላይ ጥቃት እንዲሰነዝሩ ልታደርግ ትችላለች። የአሜሪካ አውሮፕላኖች መሰማራት ለእስራኤል ትልቅ ጉልበት ሲሆን፣ ለኢራን ደግሞ የህልውና ስጋት ነው። ይህም ቀጠናውን በማንኛውም ደቂቃ ሊፈነዳ የሚችል የባሩድ ክምር አድርጎታል። ወደ ሌላ መረጃችን ስናመራ ደግሞ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች መካከል ያለው ልዩነት ወደ አደገኛ ደረጃ እየተሸጋገረ መሆኑ ይጠቁማል። የተባበሩት አረብ ኤሚሬቶች ከሳውዲ አረቢያ ጋር ያላቸውን ልዩነት በየመንና በሱዳን ጉዳይ ሳይሆን ከእስራኤል ጋር ወዳጅ በመሆኔ ነው በሚል ለአሜሪካ ማቅረባቸው ትልቅ የዲፕሎማሲ ስሌት ነው። አሜሪካ በሳውዲ ላይ እንድትጠራጠርና ኤሚሬትን እንደ ብቸኛ ታማኝ የአሜሪካ እስራኤል ወዳጅ አድርጋ እንድታይ ለማድረግ ነው። የሊንዚ ግራሃም ንግግር የኢሚራት የፕሮፓጋንዳ ስራ ውጤታማ መሆኑን ያሳያል። ሳውዲን ወደ ኋላ እየተጓዘች ያለች አድርጎ መፈረጅ በዋሽንግተንና በሪያድ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል። ኢሚራት ሳውዲን በሴም ጠልነት ለመወንጀል መሞከረው ዓለም አቀፉ ማህበረሰብ በተለይም ምዕራባውያን ለሳውዲ ያላቸውን አመለካከት እንዲቀይሩ ለማድረግ ነው። ሳውዲ አረቢያን እስራኤልን እውቅና ለመስጠት የፍልስጤምን መንግስት መመስረት እንደ ቅድመ ሁኔታ ማስቀመጧ በኢማራትና በእስራኤል እይታ እንደ ጽንፈኝነት እየተቆጠረ ነው። የዩናይትድ ኪንግደም መከላከያ ኢማራት በሱዳን እጇ የለበትም ማለቱ በምዕራባውያን ዘንድ ለኢማራት ያለውን ጠንካራ ድጋፍ ያሳያል። ይህ ደግሞ ሳውዲ በሱዳን ጉዳይ የያዘችውን የአደራዳሪነት ሚና ይገፋል። ኔታንያሁ በዲፕሎማሲ መንገድ ሳውዲ ወደ አብርሃም ስምምነት ለመሳብ ሲሞክር፣ እንደ ቬን ቪገር ያሉ አክራሪዎች ግን የሳውዲን ማህበረሰብ በማቆለጳጰስ ንቀታቸውን ይገልጻሉ። ይህ በሳውዲ ወጣቶችና አመራሮች ዘንድ ለእስራኤል ያለውን ጥላቻ ሊያባብሰው ይችላል። እስራኤል ሳውዲን የቱርክን መንገድ እየተከተለች ነው ማለቷ ሳውዲ እንደ ቀድሞ ለምዕራባውያን ፍላጎት ብቻ የምታደርስ ሳይሆን የራሷን ብሔራዊ ጥቅም ያስቀደመ ኢንዲፔንደንት ፎሬን ፖሊሲ መከተሏን የሚያመለክት ነው። ይህ ደግሞ ከቻይናና ከሩሲያ ጋር ያላትን ግንኙነት ማጠናከሯን ይጨምራል። በመካከለኛው ምስራቅ አዲስ የኃይል አሰላለፍ እየተፈጠረ ነው። በአንድ በኩል ኢሚራትና እስራኤል ምዕራባውያን ጥምረት ሲኖር፣ በሌላ በኩል ደግሞ ሳውዲ አረቢያ የራሷን ቀጠናዊ የበላይነት ለማስከበር የምታደርገው ጥረት ይታያል። ኢሚራት አሜሪካን ተጠቅማ ሳውዲን ለማዳከም የምታደርገው ጥረት የቀጠናውን ሰላም ወደ አዲስ ቀውስ ሊከተው ይችላል።
ለዛሬ ያዝንላችሁ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለሌሎች ሼር ማድረጋችሁን አትርሱ። በቀጣይ አዳዲስ መረጃዎች እስከምንገናኝ በቸር ቆዩን።